አንቺን ገድዬ ለመንግስት እጅ ሰጣለሁ፣ መንግስት አስሮ ይለቀኛል፣ ምንም አይወስድብኝም፣ ገድዬሽ ለመንግስት እጅ ሰጣለሁ አለኝ። እኔ ልጆች አሉብኝ፣ ብዙ ልጆች አሉብኝ፣ እነሱን በትናለሁ፣ እንዴት በትናለሁ ብዬ ጎረቤቱ ይጄ ሲነግረው ሽማግሌው ወደ አስታርቆ ያገባኛል አይ ሁሌ ይዛቻል እንጂ አይሰራውም፣ አያረገውም፣ አንቺ ቻይ ያሉ ያው አይቀራልኝም ሲላቸው ምንም አይለው። እኔም ይመስለኝ ነበር እንደዚህ ጨክኖ እንደዚህ ያረገኛል አላልኩም። በቃ ያው ያን ቀን ሳላስበው እንደዚህ ያደረገኝ። ከህግ አንፃር ተጠያቂነት ነበረው? ታስሯል? ክስ ቀርቦበት ነበር? ታስሯል። ትንሽ አመት ነው የፈረዱበት። ስንት አመት ነው የተፈረደበት? ያው ቢታሰር 5 አመት ነው የፈረዱበት። ያደረሰብኝን አደጋ ብዙ ነው። ብለዋ አንስቶልኛል፣ መንጫ አንስቶልኛል። ያን ሁሉ እነሱ ጢፎ በቃ ፈርሞ ሰጥቷል ለመንግስት።